እሷም እኮ ላንተ ስሜት አላት። የጓደኛውን ፍቅረኛ ሰውድህ እኮ ምን ደግሞ ከመመጣ እዚሁ ባጠና ይሻላል። ገንዘብ ከሆነ ደግሞ ከናቤን ይቀበላለሁ። በቃ አትጨናነቂ። ያዙ አልገባኝ። ያብጋራችሁ ጓደኛሽን ግን ምን ያህል ታውቂያታለሽ? ትናንትና ለተፈጠረው ነገር ምን ሆና ነው? ማናት? ምንድናት? ተነቅላ ነው? ኧረ ቢያንስ የምትናገሪው ነገር አስበሽ ተናገሪ። ዳግሜ ብዙ ተስፋ አታድርግ። ጥሩዬ እባክሽ አትቀየሚ። እኔ ማንንም የመቀየም ሀሳብ የለኝም፣ እንዳትጨነቅ። ደግሞ ብትቀየም ባትቀየም ምን ታመጫለሽ እንዴ? ፍቅርህን አሳጣሃለሁ። የምን ፍቅር? ልትክድ ነው? አሁን ግን እንዴት ነሽ? ተሽሎሻል? ሁለታችሁም አንድ አይነት። እንዴት ደረቆች። በግድ ልታጋቡ ነው እንዴ? እያስመሰላችሁ ስትኖሩ ዝም ብለን እኔ ግን አልቻልኩም። ይሻልሃል። አሁን ምቹ አጋጣሚ ነው የምልሽ። ያው በአንድ እጅ አይጨበጨብ። ይሄን ምሳሌህን ተወኝ ብልህ እምቢ አልክ። የምፈልገው ቢሆንልኝማ ሚስት ታረጋት ነበር። እሱን ለመጀመሪያ ጊዜ ነው። እሷም እኮ ላንተ ስሜት አላት። በምን አወቅሽ? እጠነቁላለሁ ልበልህ? የምሬን እኮ ነው። አትፍራ፣ አናግራት። ያው እንዲያዋራት አቤኔ ልኬዋለሁ። የዚህን ያህል ፈርታት? ተመልሰው የተባበሉትን እስከሚነግረኝ በጣም ጓጉቻለሁ። አቤኔ አይደለም የምትወድህ ያብን ያው የምጠላኝንም ማውጣት ይችላል። ቀላል። ሁላችንም የተለያየ ስጦታ ነው ያለን። አቤኔ ምላሱ ጤፍ ይቆላል፣ ተሰጥቶታል። እንግዲህ ጥሩ ውጤት ይዞ ሲመጣ እንመሰክራለን። ታውቃለህ እኔና አቤኔ እንደቀልድ 2 አመት ሊሆነን ነው። ግን እንዴት ነበር የተዋወቃችሁት? ጉረኛ ነበር የሚመስለኝ። ኧረ እባክሽ። እውነት እጠላው ነበር እኮ። እሺ። ከዛማ የሆነች የኛ ክፍል ልጅ። የትኛው? ሜሮን። ቁንጅና ተወዳዳሪዋ? አዎ፣ ታሸንፍና ታዋቂ ትሆናለች። እንዴ ጓደኛሽ ነበረች እንዴ? ብትሆንስ? ማለት እንደ ሩክሶ የሆነች ልጅ ስትይ እኮ ጥሩ ሰው አይደለችም። ፈጣሪ እጇን ይስጣት። አይ ሴቶች ስትቀራረቡ መከራ፣ ስትጣሉ መከራ። ያረገችኝን አንተ አታውቅም። ወሬ አታብዛ። እሺ ከዛስ? ከዛማ ሰው ሁሉ ሲያደንቃት፣ ብዙ የፍቅር ጥያቄ ሲበዛላት፣ እናማ ምን ልበል እኔ የልዕልት አሽከር ሆንኩኝ ስል የሚያሽ ጠፋ በለው። ወጣት ሆኖ ትኩረት መነፈቅ በጣም ከባድ ነው። በጸባይ ቀስ በቀስ ልለያት ወሰንኩ። የምር የሆነ ቀንተሽ ነው? አሁን የማወራልህ ነገር ግን ካልደረሰብህ አይገባህም። የሷ መደነቅ መወደድ አንቺ ላይ ምን ይቀንሳል? እኔ ላይስ ምን ይጨምራል? እሺ ጣልቃ ልገባብሽ፣ ቀጥይልኝ። እሷ የሆነ ሰው ላይ አይኗን ጣለች። ማን ላይ? የአቤኔ ጓደኛ ሲራክ ላይ። አቤኔ ይወዳት ነበር ማለት ነው? እንደዛ ነገር። ግን ደግሞ ላይኗ ተጣላው ነበር። እንዴት ታዲያ ወደ አንቺ መጣ? ስትጮህበት እኔ ደግሞ ደስ አይለኝም ነበር። ታጽናኙ ነበር? እንደዛ ነገር ብቻ ተቀራረበን። ከዛስ? ከዛ እኔንም እንደወደደኝ ነገረኝ። አንቺ ቀድሞ ገብቶልሽ ነበር ማለት ነው? አይ አስቤው አላቅም ነበር ባይገርምህ። ታዲያ እንዴት? እሷ ግን እልህ አስያዘችኝ። የምን እልህ? አብረን ስታየን መናደድ ጀመረች። ያው ሰው የጣሉትን ሲያነሱበት አይነት ነው። ምን አባቷ አቅለታለሁ በእናት ማለት ተናገረችሽ? ሰደበችኝ እንጂ። ምን ብላ? እኔ ጣልኩትን ለቃቃሚ እኔን ለማስቀናት ነው ወዶሽ አይደለም ምናምን አላለችም። ከዛ አንቺ ተናደድሽና እሺ አልሽ? መቼም የማልጸጸትበት ውሳኔ ነበር። ማለት ስትይ? እሷን ምክንያት አድርጎ ይህን የመሰለ የፍቅር ህይወት ፈጣሪ ሰጠኝ። ስለዚህ በጊዜ ሂደት አፈቀርሽው ማለት ነው? ምኑ ይጠላል በእናትህ? ከሱ በፊት ያድርገኝ። እንደሱ አይባልም። ሰው ነው። እውነቴን እኮ ነው የምልህ። ከሱ ውጪ ዓለም የለኝም። በዚህ የያዝሽ ተጋቡ ብትባሉ አይኔን ሳላሽ አገባዋለሁ። በፍቅሩ ምንም ጥርጣሬ ገብቶኛ ያቀም ያልሽ ነው? ከኔ በላይ እንደሚያፈቅረኝ አውቃለሁ። በምን? አላቅም፣ ብቻ በጣም እርግጠኛ ነኝ። እሱማ እናውቃለን። የኛ ሮሚዮ እና ጁሊየት። እራት ምን ልስራላችሁ ታዲያ? አንቺ አሞሻል እየነገርሽኝ እኔ እሰራለሁ። ባንዳፍ እኔ እየነገርኩ አንተ ትሰራለህ። እሺ እሺ። አቤት ይቻለም
ስንቱን ጉድ ይዛለች። አሁን ይሄን ለማን ምን ተብሎ ይነገራል? ማፈር የሚባል ነገር በዚህ ልክ ከቀረ ወዴት እየሄድን ነው ማለት ነው? የአቤኔዘርን እውነተኛ ማንነት ዛሬ ተረዳሁ። ማንንም ሰው አውቀዋለሁ ማለት ዘበት ነው። ይሄ ዳግምም የእሱ ቢጤ ነው ማለት ነው። ታዲያ ካልሆነ እንዴት ጓደኛ ሊሆኑ ቻሉ? ልቤን መጠየቅ አለብኝ። ትርሱ ግን የእውነት በጣም ታሳዝናለች። ይሄ ሁሉ አይገባትም ነበር። ቤተሰቦቿ፣ የምታፈቅረው ሰው፣ እሺ ለምን ይሄ ሁሉ ደረሰባት? ቆይ ምን ባደርግላት ነው ልረዳት የምችለው? አንድ ቀን ራሷን ብትጎዳስ? መንፈሱ ቢገላትስ? አምላኬ ሆይ እባክህን ለሁላችንም የሚገባንን ህይወት ስጠን። እኔንም ከዚህ ከገባሁበት ጉድ አውጣኝ። የሰው ልጅ ምንም ሳያስብ ምንም አያደርግም። በውለታዎች ታስሬ ከመቀመጤ በፊት ከአቤኔ የምመጣውን የትኛውንም ገንዘብ ማቆም ይኖርብኛል። ውድ ፋሚሊዎቼ እንዴት ናችሁ? መወዳችሁ ማከብራችሁ፣ ክበሩልኝ። ሰላማችሁ ብዝት ይበልልኝ። ትላንትና ለተፈጠረው ነገር ምን ሆና ነው? ማናት? ምንድናት? ፌን ተነቅላ ነው? መንፈስ ነው ወይ? ጸበል ትጠመቅ ላላችሁኝ እግዜር ያክብርልኝ፣ አመሰግናለሁ በጣም። እሷ ግን ትንሽ ድካም ቢጤ ጣል አርጓት፣ ትንሽ ፌንት ነገር ጣል አርጓት ነው። አሁን ሁሉም ነገር ለጠይቃችሁኝ በጣም አመሰግናለሁ። አሁን አዲስ ርዕስ ይዤ መጥቻለሁ። ሁላችሁም ገባ ገባ በሉልኝ። እዴ ብራዘር መጣሽ፣ አመሰግናለሁ። ገባ ገባ በሉ፣ ታብ አድርጉ። እሺ ዛሬ ጌስ መጀመር እንችላለን። ዛሬ የምንጀምረው ስለ እውነተኛ ምቀኝነቶች ዋና ዋና ባህሪያቶች ካነበብኩት፣ ካያችሁት፣ ካየሁት፣ ካነበባችሁት የምንነጋገርበት ጊዜና ርዕስ ነው። ሁላችሁም በኮሜንት ስር ገብታችሁ አሳውቁኝ፣ እኔም እመልሳለሁ እና ከእናንተም ጋር እንነጋገራለን። አንደኛ ሀሳብ፣ በሀዘናችሁ ጊዜ ብቻ የሚገኙ ሰዎች፣ በደስታችሁ ጊዜ የማይገኙ፣ ሀዘናችሁ ማየት ብቻ የሚፈልጉ፣ ደስታችሁ ማየት የማይፈልጉ ሰዎች እንደ ሀሳብ ከእነሱ ብትርቁ ይሻላል። ሁለተኛ፣ ላሳካሽ ድል እውቅና መስጠት አይችሉም። ከእነሱ ጋር ሆናችሁ የድል ስሜት ማጣጣም አይፈቅዱላችሁም። የእናንተን ስኬት በቃ ማየት አይፈልጉም ነው የምላችሁ። ባጭሩ ማየት አይፈልጉም። ለምሳሌ የስራ እድል ተሰጥቷችሁ እነሱ ከእናንተ ደሞዝ ከፍ ካሉ የእናንተ ደሞዝ ዝቅ ካለ ብቻ ምን አለፋችሁ የእናንተን ድል የእናንተን ስኬት ማየት አይፈልጉም። ሶስተኛ፣ ይህ ነጥብ በጣም ወሳኝ ነው። ስለ እናንተ ኮምፕሊትሊ ውሸት የሆነ ነገር እየፈጠሩ ማውራት አይሰለቻቸውም። መጥፎ ነገር ያረጋችሁትን ያላረጋችሁትን መጥፎ ነገር አውርቶ ስለሚዘባርቁ እነዚህ ሰዎች የቅርብ ሰው ስለሆኑ ከነሱ መራቅ እንዳትረሱ። አራተኛ፣ ቅናተኛ ሰዎች የምንለይበት መንገድ በሰዎች ፊት ሊያሸማቅቁን ሊያዋርድን ይሞክራሉ። እናንተ ግን ሰው ቅርቤ ነው ብላችሁ ማንንም እንዳታምኑ። የቅርቤ ሰው ነው ያላችሁት ሰዎች በማንኛውም ጊዜ በማንኛውም ሰዓት ሊያዋርዷችሁ ከጀርባችሁ መጥተው ሊወጓችሁ ይችላሉ። ስለዚህ ከእንደዚህ አይነት ሰዎች መራቅ አትርሱ፣ አትዘንጉ። እሺ ፋሚሊ፣ አሁን የእናንተ ተራ ነው። ኮሜንቱን አንበሽብሹት። ለ1 ደቂቃ ኮሜንት አነባለሁ። እዮባ የከበበኝ ሁሉ ምቀኛ ሆነብኝ ይላል። እዮባ ያራዳ ልጅ። ማርቲ ጭዝ ብዙ ነገር ራሴ ላይ አይዋሉ። ልክ ነሽ ህያብ አንተ። እሺ ይሄንን እንለፈው፣ ችግር የለውም። ያኔት አጠገብ ያሉት ሰዎች ማንነት ተረዳሉ። ያኔትዬ ጥሩ ኮሜንት፣ እንደዚህ አይነት ኮሜንት እናበረታታለን። መስፍን ቅናት ለበጎ መጠቀም ቢል መስፍን የምንሽ ነው እንዴ? በስትክክል አልጽፍም እንዴ? እሺ ላንብብልህ፣ ግን አላልፈውም ስለምወድህ። ቅናት ለበጎ መጠቀም ቢቻል ጥሩ ኢነርጂ ነው። ሁላችሁንም አመሰግናለሁ። ከዚህ በላይ እንዳንቀጥል የሰዓት ጉዳይ ይዘናል። ወዳችኋለሁ ፋሚሊ። እንዴ ዳጊ አትቀላቀለንም ነበር እንዴ? የምሬን እኮ ነው። ምን ሆነ ነው እንዴ? በጣም ጥሩ ርዕስ እኮ ነበር ያነሳው። እዚሁ ተገትረ ሙሉን ሰማ። ወለት ግን አንተ ልጅ አሪፍ እየሆንክ ነው። ነበርኩኝ ነኝ እሆናለሁ። አትጎረር እባክህ። እኔን የጨነቀኝ ሌላ እኮ። ምን ኪያብ ጋር አወራችሁ? ዳግሜ ብዙ ተስፋ አታድርግ። ምን አለች? ስለሷ ብዙ ማታውቀው ነገር አለ። ማለት ብዙ አትቸኩል፣ ተረጋጋ።
ማለት እንዴት ልትቻልክ? ታምነኛለህ አይደል? ስለማምነህ ነው ይላል። ብቻ እንደምታስባት አይነት ልጅ አይደለችም። አሁን በግልጽ ልትለኝ የፈለግከውን ነገር ትነግረኛለህ? እስካሁን ድንጋጤው ያለቀኝ ምን ብዬ ማወቅ እፈልጋለሁ። ባታውቀው ይሻልሃል። ንገረኝ። ምን ያክል ይሄን ለመስማት ተዘጋጅተሃል? በቃ እኮ ካልሆነ እኮ አልሆነም ነው። ከምንም በላይ የምነግርህን ነገር ሚስጥር አድርገው። ለማንም አልናገረው። እሺ ማልልኝ። እኔ እናንተ ካልተማማልን አንተማመንም ማለት ነው። ነገሩ ምን ያህል እንደከበደ እንድታውቅ ብዬ ነው። ጋሼ ሙት ይኸውልህ ዳግሜ፣ እንዴት ነህ? አለሁልህ። ና እንሂድ። ኧረ ትርሱ፣ ቆይ አንዴ እያወራን ነው። በእናትህ ቀኑን ሙሉ ሳላገኘው አሞኝ ተኝቼ ነው ያልኩት። አልችልም። ዛሬ እንዴት ናፍቀሽኝ እንደነበር። እኔም ረጅም ቀን ነበር ያሳለፍኩት። እንኳን መጣልኝ። ፊትሽ ቀላል ነገር ብሎታል። ባይገርም ከዳግም ጋር አሟችሁኝ። እኔ እናንተ እንዴት አብረን እንደሆነን እያወራን ነበር። ትውስታ ተቀሰቀሰብሽ? አብልጬ አፈቀርኩ። አንቺን የሰጠኝን አጋጣሚ ሁሌም አመሰግነዋለሁ። ስወድህ እኮ ዳግምን ግባትም እና ግን ለዳጊ ምን መልስ ይዘህለት መጣ እንዴ? አንቺ እንዴት አወቅሽ? ከመጀመሪያው ነው አንተ ቤተክርስቲያን የምትሄደው። ለምን ሄደህ ስትይው ነገርሽ? አዎ። እና እያወቅሽ ነው ጊዜ ስጪኝ ሲልሽ? ይጓጓ ብዬ እኮ ነው። ተንኮለኛ። መልሷን እንደሆነ ጠንቅቄ አውቀዋለሁ። ማለት ሁለቱ ተፈራሩ እንጂ። ሁለቱ ምን? ሁለቱም ጋር እኮ ተመሳሳይ ነገር አለ ነው ብለሽ ነው? አልገባኝም። ጓደኛሽን ግን ምን ያህል ታውቂያታለሽ? እኔንም ልታጓጓኝ ፈልገህ ነው? የምሬን ነው። እኔም የምሬን ነው። ለማንኛውም ግን አልተሳካም። አትለኝም አልኩሽ። አይዩ ፍቅር በተማሪነት መጀመር ከዓላማ ያዘናጋል ትላለች። በቃ ውስጧን ማዳመጥ አትፈልግም። ዳግምን ግባትዩ እውነትህን ነው። እንደውም ልጥራው። ዳግሜ በጣም አዝናለሁ። ምንም የሚያሳዝን ነገር የለም። አሁን እሷ እኮ ብዙ የሚያስጨንቋት ነገሮች አሉባት። በእናትሽ ትርሱ፣ ስለሌላ ነገር ማውራት እንችላለን? ዳግሜ በቃ አትዘን፣ ጊዜ ስጣት። ትርሱ እባክሽ፣ በቃ ብቻዬን ተይኝ እባክሽ። ካልክሽ ምን ይደረጋል? አዎ ቆንጆ ነው። በአሁኑ ረፍት ግን መመጣ አይመስለኝም። አይ እንደዛ አይደለም፣ የተሰጠን እኮ ስራ ስላለ ነው። ደግሞ ከመመጣ እዚሁ ባጠና ይሻላል። እኔ የምልሽማ ትንሽ ብር ብትልኪልኝ። የባለፈውንማ ለብዙ ነገር እኮ ተጠቀምኩበት። ያው እሱማ ልክ ነሽ። አረማ በእግዚአብሔር በጣም ነው ገንዘብ የሚያስፈልገኝ። ቆይሽ እናቴ፣ እኔ ከአንቺ ውጪ ማንን እጠይቃለሁ? ስራ ላይ እኮ አይደለሁም። እየተማርኩ እንደሆነ ታውቂ የለ። እሷ እኮ እዚህ ግቢ ትማር እንጂ ስራዋ ሌላ ነው እኮ። ከእንደነሱ አይነት ልጆች ጋር ለምን ታወዳድርኛለሽ? የምን ሱስ? ቆይ አሁን በ2 ወር ለምትልኩት 500 ብር ነው ሱስ የምትይው? ኧረ ቢያንስ የምትናገሪው ነገር አስበሽ ተናገሪ። እማ ምን እያልሽ ነው? ቆይ ምን ወንድ ነው የማበለው? እሺ በቃ አጠሽ ቢሆን አይቆጨኝም ነበር። ችግር የለውም ግን እናቴ፣ እኔም እኮ ልጃችሁ ነኝ።
ብቻዬን ተይኝ፣ ማውራት አልፈልግም አለኝ። ቆይ እኔ ላዋራው መሰለኝ። አዎ እንደዛ ይሻላል። ዳጊ እንግባ፣ በኋላ እናወራለን። ትርሱን አስጨነካት። እሺ ማስመሰል ካልቻልኩስ? የጠበቅከው እንደዚህ አይነት መልስ እንዳልነበር ትርሱ ነግራኛለች። እኔ እናንተ ካቆምንበት እንቀጥልስ? መሀል አንተ ደግምልህ። እየቀለድኩ እኮ አይደለም አቤል። ህያብ እንደምታስባት አይነት ሴት አይደለችም። ቅድም እኮ ብለኸኛል። አሁን እኔ የምፈልገው ምክንያቱም ብቻ ነው። የምታፈቅረው ሰው አላት ማለት? ባይገርምህ አንተም በሌላ መልክ አይተህ አታውቅም። እውነትህን ነው? ይኸውልህ እኔ የማፈቅረው አንተን ነው ብላ አስደነገጠች። ምን? ይኸውልህ ድንጋጤው እስካሁን አልለቀቀኝም። የጓደኛውን ፍቅረኛ? አይገርምም? ደግሞ ፍቅራችንን እያወቀች። ይህንን አላምነው። እኔ ትርሱን ምን ያህል እንደምትወዳት ስለማቅ ታውቃት ይገባል። ይቻ አስመሰል። ተረጋጋ። ዝም እንደምትል ምለህልኛል፣ አትርሳ። እንዲህ አይነት ሰው ትሆናለች ብዬ አንድ ቀን አስቤ አላውቅም። አይገርምህም? የራሷን ብልግና ይዛ ነው ስለ ሰው የምታወራው። ድጋሚ ላያት አልፈልግም። ይሻልሃል ዳጊ፣ እሷን ለመርሳት ብትጥር ጥሩ ነው። ቢያንስ ትርሲት አታሳዝናትም? እኔ ከአይምሮ በላይ ነው የሆነብኝ። ቆይ አንተ ምን አልካት? በተቀመጠችበት ነው ጥያት የወጣሁት። ከትርሲት ጋር ግን ባላያት ደስ ይለኛል። እኔስ ቢሆን ግን አንተ ባላወቀው። እኔ አልችልም። ትችላለህ፣ ለእኔ ለጓደኛ ስትል። የሆነ ተንኮል ብትሰራስ? ሁለት እኮ ነው። ትርሲትን እንጠብቃታለን። ቆይ ለምን እውነቱን አንነግራትም? ትርሲት ከዚህ በፊት በጓደኛዋ ተከታለች። ስለዚህ ይህ ሲደገም ደግሞ አትችልም፣ ትጎዳብኛለች። የሆነ ቀን ማውቋ ይቀራል። መናገራችን አይቀርም፣ ግን ነገሩ አፍጥጦ ይምጣ። እኔ ግን እንዳትቀየም፣ በደረሰችበት ነው የማልደርሰው። እንኳን ልቀየም እንዳንተ ብሆን ደስ ነው የሚለኝ። ትንሽ ጊዜ ብቻ እኮ ምን እስኪሆን ታውቃለህ። አሁን ላይ የአስተማሪውን ነገር ተጠራጠርኩ። እንኳንም ምንም ውስጡ እጃችን አልገባ። አዝኛለሁ ግን ዳግሜ። አረ እንኳን ቀረችብኝ። ወይኔ ህዩ ተረጋጊ፣ በቃ እንደዚህ አትሁኚ እንዴ። እናትሽ እኮ ናት፣ ምንስ ብትልሽ? አሁን ሳትገባ አመሰግናለሁ። አታካብድ። በቃ አንዳንዴ ነገሮች ይደራረባሉ። ገንዘብ ከሆነ ደግሞ ከናቤን ይቀበላለሁ። በቃ አትጨናነቂ። እኔ እመጣለሁ። እንደሱ አትበይ እሺ? በቃ ውዴ እሺ። አንዳችሁ ሸኙኝ እስኪ። በይሳት የትም አትሄጂም። እውነቱን ነው እኮ። ምኑን ኮለች? እራስ ወደድ አትሆን። እሺ ዳግም። ለምን አትመጣም እሷ እዚህ? አላውቅም፣ ግን እያለቀሰች ነው። ያዞምባ። እስኪ ረፍ አንተ። የፈለገችውን ማፍቀር መብቷ ነው። እሱን የምታፈቅረውን ስታውቂ ትደግሚልኛለሽ? አቤኔ ይዘናት እንምጣ። ለአንቺ ስንወሽ ይህንን ሁሉ ነገር ማድረግ ወቂው። አንቺ እያመመሽ ከምትሄጂ ለምን እኔና እሷ እንሄድ? ጥሩ ሀሳብ አልመሰለኝም። የምርህን ነው? አዎ አዎ። በቃ እኔም ቀለል እንዲለኝ ሻወር ወስጄ ጸጉሬን የሆነ ነገር ላድርገው። እሺ በቃ እንሂድ። እኔም በሩን ቆልፌ ሻወር ልውሰድ።